ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል፣ ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ ያንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራ እገታ ብሎ ለመገመት ያስቸግራል። ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል። ማስተባበያው ወጣቷ የዩኒቨርሲቲ ተማሪ አልነበረችም አይለንም። ብቻ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ለጭብጡ አላስፈላጊ የሆነ ነገር መዞ ክስ ለመመስረት ይዝታል። ለመሆኑ እንደ ተቋም ተማሪዎቹ ሲታገቱ ምን ተደረገ ይላል ኤልያስ መሰረት። አንዴ የታገተ ተማሪ የለም፣ ሌላ ጊዜ በሙሉ ተለቋል፣ ቆይተው ደግሞ 6 ብቻ ነው የቀሩት እያለ ጉዳዩን ሲያምታቱ የነበሩት የመንግስት ባለስልጣናት ነበሩ። እኛንም ቢሮአቸው እየጠሩ ዜና መስራት እንድናቆም ሲጠይቁን ነበር። አሁን ጉዳዩን ቆይቶ ለህዝብ ሲደርስ ደግሞ ሌላ ማስፈራሪያ ይቀጥላል። በዚህ አካሄዳቸው ልጅቱንም ሊያስፈራሩ ይችላሉ። ስለዚህም በቅርብ እንከታተላት፣ ልጅቱንም ለማገዝ እንቅስቃሴ እናደርጋለን። እስካሁን በስልኳ ለማግኘት ያደረኩት ሙከራ አልተሳካም ይላል ኤልያስ መሰረት ያጋራው መረጃ። ከዚህም ቀጥሎ የደምቢዶሎ ዩኒቨርሲቲ በፌስቡክ ድረገጹ ላይ ያጋራውን መረጃ ይፋ ማድረግላችሁ ይሆናል። በቀን 14 7ኛ ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ ይገደዳል ይላል። እንግዲህ ጉዳዩን አስመልክቶ ባለ ጉዳዩዋ ብርቱካን ስለ ኢቢኤስም ሆነ ስለ ደምቢዶሎ ዩኒቨርሲቲ የምሰጠው አስተያየት ካለ ወደ እናንተ ጋር ማቀርብላችሁ ይሆናል። በተጨማሪም እንግዲህ ብርቱካን ላይ የሚደርስ ነገር ካለ አዲስ ነገር ከተሰማ ምናልባትም እስር የሚደርስባት ከሆነ እሱንም ወደ እናንተ ጋር የማጋራችሁ ይሆናል። በተጨማሪም እንግዲህ ደምቢዶሎ ዩኒቨርሲቲ እንደዛተው ከሆነ ክስ መሰረታለሁ ሲል ተደምጧል ማለት ነው። ኢቢኤስ ይቅርታ ማይጠይቅ ከሆነ ስለዚህም እንግዲህ ኢቢኤስ ይቅርታ ይጠይቃል የሚለውንም ይቅርታ ከጠይቀም ወደ እናንተ ጋር ማቀርብ ይሆናል። ይቅርታ ሳይጠይቅ ቀርቶ ደግሞ ደምቢዶሎ ዩኒቨርሲቲ የሚከሰው ከሆነ ኢቢኤስን ወደ እናንተ ጋር የማጋራችሁ ይሆናል። እንግዲህ ከእናንተ የሚጠበቀው እንደዚህ ትኩስ መረጃ እንዲደርሳችሁ ሰብስክራይብ ማድረግ፣ ይህን ቪዲዮ ላይክ እንድታደርጉልኝ በትህትና እጠይቃለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው ባይ ባይ።